ኢትዮጵያ፣ ኬንያ እንደዚሁም ደግሞ ጅቡቲና የተባበሩት አረብ ኤሚሬት በመሆን በጅጅጋ እንደሚመክሩ የተነገረ ነው የሚገኘው። በትናንትናው ዕለትም የኬንያ ደህንነት እንደዚሁ ወደ ጅጅጋ ማምራታቸው ነው የታወቀው ማለት ነው። ከዚህ ጋር ተያይዞ ዶክተር አብይ አህመድም እንደሚሳተፉበት ታውቋል። እነዚህ ሀገራት በምን ጉዳይ እንደሚመክሩ ግልጽ ባይሆንም ነገር ግን አንዳንድ የመረጃ ምንጮች እንደሚገልጹት ከሆነ በወቅታዊ ሁኔታ እንደሚመክሩም ታውቋል። በአፍሪካ ቀንድ በተለይም በህወሓት ጉዳይና በኤርትራ ጉዳይም እንደሚመከርበት ነው የተነገረ የሚገኘው። እንደሚታወቀው የተባበሩት አረብ ኤሚሬት ለኢትዮጵያ ድጋፍ እንደምታደርግ ይታወቃል። በተለያዩ የጦር መሳሪያዎች ጅቡቲም እንደዚሁ ሶማሊያና እንደዚሁ ኬንያ አንድ ሆነው ለመስራት ውይይት እንደሚያደርጉ በጅጅጋ ታውቋል። የሶማሊያ ክልል ፕሬዚዳንትም ሙስጠፊም እንደዚሁ እንደሚገኙበትም እንደዚሁ አቀባበልም ሲያደርጉ የተለያዩ ምስሎችም ወጥተዋል። እነዚህ ሀገራት እንግዲህ በጅጅጋ ጥብቅ የሆነ ውይይት እንደሚያደርጉ የተጠበቀ ነው የሚገኘው። በምን ጉዳይ ተወያዩ፣ ምን አደረጉ፣ ምን ተከሰተ የሚለውን ደግሞ ተከታተል የምናደርስላችሁ ይሆናል። አንተ ግን ፎሎ፣ ሰብስክራይብ እያደረጋችሁ አብራችሁን ወይ ጠይቃችኋለን። መልካም ቆይታ። በዩቲዩብ ለመከታተል ከፈለጋችሁ ደግሞ እናት ሚዲያ 0612 ገብታችሁ መመልከት ትችላላችሁ። መልካም ቆይታ።